እኔ አሜን። በመንፈስ የማየው እች ልጅ 7 ዓመቷ ላይ ሆና የተደገመ ድግምት አለ። 7 ዓመት በጣም በሽተኛ ነበርኩ። እግዚአብሔር ሰው እውነት በቃ እኔ እውነት ማንም አያውቅም ችግሬን፣ ግን በጣም በበሽታ በእውነት ያደግኩ ልጅ ነኝ ከልጅነቴ አዎ። ጀምሮ። የእውነት እንደ ልጅ እንኳን አንድ ቀን ተጫውቼ ዘልዬ እንኳን አላውቅም። እግዚአብሔር ዛሬ ግን አስደናቂ ነገር ባንቺ ላይ ያደርጋል። እግዚአብሔር እውነት ነው። በጣም ነበር የሚያመኝ በጣም ጠላት ያወጀብሽን አዋጅ ዛሬ እንደ እግዚአብሔር ነቢይ ገለጥጣለሁ። እመነኝ። አሜን ጌታ አሜን ኢየሱስ ምስክሬ ነው የምነግርሽ። በረከትሽ ይመለሳል፣ ሰላምሽ ይመለሳል፣ አሜን ዳርሽ ይመለሳል። አሜን ጠላት ከዚህ በኋላ አሜን እግዚአብሔር ምስክሬ ነው የምነግርሽ፣ አይጠቃሽም፣ አያገኝሽም። አሜን እግዚአብሔር ቅባት ባንቺ ላይ አሜን መስራት ይጀምራል። የእግዚአብሔር ቅባት ባንቺ አሜን ላይ መስራት ይጀምራል። አሜን አሜን። እና አንቺ የእግዚአብሔር ሰው ታላቅ ሴት በ7 ሆኛለሽ። ዓመቴ እያለሁ ማለት ነው። አዎ እሺ በ7 ዓመቴ እያለሁ ከልጆች ጋር እየተጫወትኩኝ እናቴ ናት የምትነግረኝ እና እዚሁ ሰፈር ላይ ነው። ከዛ የሆነች ጎረቤታችን ናት አርበት በጣ ከልጆች መካከል ማለት ነው በጣም ነበር ፀጉር የሚያምረው እላይ ላይ ነው የደፋቸው አሉ ማለት ነው። እንዳለ ካካውን እላይ ላይ ነው በጥብጣ። አዎ ከዛ በቃ ብቻ አላቅም። ከዛ በኋላ የተፈጠረውን እናቴም መልሼ እኔ እንደዛ ስታረግሽ እያለቀሽ መጣሽ፣ ከዛ መልሼ እኔም እንደዛ አረኳት ምናምን ብላ ሴትዮዋ አሁን የለችም፣ ሰፈራችን የለችም፣ ወደ ደብረ ዘይት ገብታለች። በኋላ ፈተዋት ማለት ነው። እና ብዙ ዓመት የዛን አሁን ያልከኝ እድሜ ማለት ነው 7 ዓመት። ምን አልኩ? በ7 ዓመትሽ ሆነሽ እየሰማችሁ ነው። እውነት ነው። በጣም ጠንቋይ ናት መንፈስ ቅዱስ ሴትዮዋ አሉ። በ7 ዓመት ልጅ ሆና ነው የተደገመባት ነው እያልኳችሁ ያለው። አያችሁ? እሷ ግን በጌታ አታውቅም። ግን በኢየሱስ እናትየዋ ስም ነግራታለች ለእሷ እንደዚህ አይነት ድርገት። እግዚአብሔር ዛሬ ያንቺን ጉዳይ እግዚአብሔር ይቀይራል። እመኔ። አሜን